ዩኒቨርሲቲ ላይ ሲሆን በበዓል ታይም በተለይ የሆነ ነገር አለ ወይ ከበዓል ማግስት ላይ ፈተና ይኖራችኋል ትባላላችሁ ወይ ከበዓል በፊት ላይ ምናምን እንግባ ከሃይማኖት ይልቅበት የነበረውን ታይም እስኪ ላጋራችሁ። ከዚህ በፊት የሄድንባቸው ቦታዎች ይታያሉ መሰለኝ። ከዚህ አካባቢ የትምህርት ቤት አለች ለቦቴዋ ዋላሁ ወሲያለ ይሄ ነው ቤተክርስቲያን። ዛሬ ያው እንዴት ናችሁልኝ? ያው እዚህ መሀል ላይ አንድ አስገባላችኋለሁ። ይሄ ቦታ ያለውበት ከዚህ በፊት አሳያችኋለሁ ብዬ ከታች ብዙ ጊዜ ፓርቶች ቪዲዮዎች ላይ ከሩቅ ሳሳያችሁ የነበረው ቦታ ነው እና በዛሬው ቪዲዮ እንግዲህ እንዴት ሰሞኑን ምን አይነት የነበረው ሁኔታ ምን ይመስላል የሚለውን እዛ ውጪ ደግሞ ከእምነቴ ርቄበት የነበረውን ታይም ትንሽ አጫውታችኋለሁ ማለት ነው። ያለሁበት ሚካኤል ቤተክርስቲያን ነው። ይሄ ደብር እንግዲህ ከዚህ በፊት የነበሩትን ቪዲዮዎችን ካያችሁት አዲግራት ውስጥ ካሉት አንደኛውን አይተናል። የሆነ ታይም ከዋላሁ ወደ መገብ የሄድንበት ቦታ ማለት ነው እዛ ነው። ይሄ ሁለተኛው ነው ሚካኤል ቤተክርስቲያን እዛው እኛ ሰፈር በአቲ ያለው ማለት በአቲ አካባቢ ያለው። ሶስተኛ ደግሞ አለ። ሌሎችም እንደዚሁ ቤተክርስቲያኖች ብዙ ናቸው። ለምሳሌ መድኃኒዓለም ካላችሁ ጎለጎታ አለ እዚህ ቅርብ በዛ በኩልም አለ ወደ ድኮ የሚባል አካባቢ አለ። ሶስተኛም እንደዚሁ አለ እና በዛ ያለ ነው። ሳምንቱ እንዴት ነበረ ካላችሁኝ ይሄ ሰሞን ጾም ነበረ። ዩኒቨርሲቲ እና የጾም ስታዩት ምንድነው ሞስት ኦፍ ዘ ታይም ክላስ ላይ ነው። ጠዋት ላይ ከሰአት ልትማሩ ትችላላችሁ እና የግድ ኢነርጂ ያስፈልጋችኋል። ሶ ለከሰዓት እንኳን ቢያንስ የግድ ገፋችሁ ከተባለ እስከ 6 ልጾሙ ትችላላችሁ። ያው እኔ ሞስት ኦፍ ዘ ታይም ላይክ በታይፕ ከፍሉት ምን አለ የማይጾም ኖርማል ይኖራል ስጋ የሚበላ አንዳንዱ ደግሞ ቁርስ ይበላል የጾም ብቻ እየበላ እንትን የሚል ማለት ነው። ከዛ ጎበዞቹ ደግሞ እስከ 9 የሚጾሙ አሉ እስከ 6 የሚጾሙ አሉ። ያው ካፌም እስከ 9 ስለሚከፈት እና ያው እኔ የጾም ቢሆን እንትን እያደረኩኝ እንደዛ ነው የቆየነው። ክፍል ውስጥ ላይክ ትኩረት መስጠት አለባቸው። አቴንሽን ጾም ከሆነ ደግሞ አቴንሽን ስፓናችሁ የሆነ አነስተኛ ነው የሚሆነው እና ያው አሁን ማማት ላይ ግን እየሞከርኩ ነው ያቅሜን። መብላት ለምዳችሁ ጾም ላይ ስትገቡ ከበድ ይላል ትንሽ እና ለዛ ነው ድምፄ ለራሱ ሀይል አጣሁ። አሁን ማማት ገብቷል ኦሬዲ ሀሙስ ነው ዛሬ ስቀርጽላችሁ ይሄንን ቪዲዮ እና ሳምንቱን እቺ ሳምንት ምንድን ነው የሚመስለው የሚለውን ነገር እስቲ ልንገራችሁ። ፈተና የሚባል ነገር በጣም አዛ አድርጎን ነበረ ዩኒቨርሲቲ ላይ ሲሆን በበዓል ታይም በተለይ የሆነ ነገር አለ ወይ ከበዓል ማግስት ላይ ፈተና ይኖራችኋል ትባላላችሁ ወይ ከበዓል በፊት ላይ ምናምን እና እኛም ፈተና ነበረን ትናንት። ለዛ ነው ቪዲዮም ያልሰራሁት ሰሞኑን እና የ3 ቀን ያለፈውን ልንገራችሁ። በነገራችን ላይ እውነት እንነጋገር ነው ጾሙን እንትን አላልኩትም ላይ እሁድ አምሽቼ ስለነበር ላይብረሪ ምን አለ ካመሻችሁ ላይብረሪ ላይ አንዳንዴ የሆነ በጣም ሊርባችሁ ይችላል። ሰኞ ጠዋት ላይ ምንድነው ያ ሰግጄ ተመልሼ ሄጄ ቁርስ በላሁኝ እና
ጓደኞቼ ለራሱ ምንድን ነው የሆንከው ምናምን ይላሉ ነበር እና ላይክ የረሳሁት መስሏቸው ነበር። ግን እኔ ደግሞ አት ዛት ታይም አይ ኒድድ ኢነርጂ ኃይል ያስፈልገኝ ነበር የግድ እና ከሰኞ በኋላ ግን ያለውን ማክሰኞ፣ ሮብ፣ ሐሙስ ያው በሲሪየስ ነው እንትን እያደረኩ ያለሁት እየጾምኩ ያለሁት እና ከዛ ስግደቱም አለ ጠዋት ላይ በቃ የቻልኩትን አቅም እየሞከርኩ ነው ያለሁት። አሁን ሰራዊት ላይ የነበሩ ክላስሜቶች የዶርም ልጆችም አሉና ያው ችግሮችን ብዙ ነገር አይተዋል። ግን አሁን ጾም ላይ ደግሞ ስትመጡ የማይጾሙ እንዳሉ ሁሉ የሚጾሙ አሉና ግን ያን ያክል ላይ ዲፕ ጊዜ እንትን አይሉበትም ላይ ጊዜ አይሰጡትም። የማይሰግዱ ሊኖሩ ይችላሉ። እየበሉ ደግሞ ምን ብሏል የጾም ብቻ እየበሉ የሚውሉ ሊኖሩ ይችላሉ። ችግርን ስታይ አንዳንዴ የሆነ እንደ በፊቱ እንትን ላትል ትችላለህ እና ያን ነገር ተረድቻለሁ። እና ምን አለ መሰላችሁ ሌላ እንደዚህ ጾም ታይም ላይ የምትሄዱበት ጀማዓ ጊዜ የምታሳልፍበት ጀማዓ የሆነ ማተር ያደርጋል። ስፔሻሊ አሁን ሃይማኖታዊ ጊዜ ላይ ሲሆን ሁልጊዜ የምትከተሉት ግሩፕ የሃይማኖት ከሆነ ሃይማኖት ላይ ፎከስ የሚያደርጉ ከሆኑ በቃ በሃይማኖታችሁ ትኩረት ትሰጣላችሁ። እና የኛ ግሩፕ ደግሞ ምንድነው የኛ ዶርም ሃይማኖት ላይ ያለም ሰው አለ በትንሹ ክላስ ላይም እንደዚሁ የሚወጥር አለ። ፊልሞች ምናምን ላይ ሀስል ላይ የሚወጥር አለ እንደዚህ እና የተለያየ እንትን ቅልቅል ነው ያለነው። አትሊስት ሰሞነ ሕማማት እንደዚህ ጾም ሲኖር ለማድረግ ትንሽ ከበድ የሚያደርገው ነገር እሱ ነው እና የተለያየ ኢንተረስት ስላለን ሁላችንም ለምሳሌ ምን አለ አሁን ሰሙነ ሕማማት ላይ እነዚህ የማይፈቀዱ ነገሮች አሉ። አንደኛው እንትን እያለ ሌላኛው ያን ነገሮች ሊያደርጋችሁ ይችላል። ለምሳሌ ሙዚቃም ይሁን ሊከፈት ይችላል። ጠልቼ ሳይሆን ያው አይፈቀድም አይ ኖው ዛት ግን አም ኢንተረስትድ ቱ በት ኢት ዲፔንድስ ኦን ዘ ታይም እንደ ጊዜው ይወሰናል። እና ያ ነገር ተፈጥሮ ነበር። ካፌ እየገቡ ነው ያያቸው። ዩኒቨርሲቲዎችን ይቺን ትመስላለች። ከሃይማኖት የሄድኩበት የነበረውን ታይም እስኪ ነበር ሃይማኖት የራቁበት ታይም ላለፉት 4 አመታት ያክል ይችላል። ያለፈው አመት ላይ ትንሽ መሻሻል ነበረ። ግን ላለፉት 4 አመታት ያክል አይ ዋዝንት ጉድ ዊዝ ማይ ሪሊጅን ሪዝንም ነበረኝ በርግጥ አይ ቲንክ ዩ ጋይስ ኖው ዛት ያው የምትከተሉኝ ከሆነ ታውቃላችሁ። የማታውቁኝ ደግሞ ቼክ ታደርጓቸዋላችሁ ብዬ አስባለሁ ቪዲዮዎቹን። ያው ፋሚሊዎቼ ከዚሁ ከትግራይ መሆን ናቸው እና ከኮሮና በኋላ ዴር ዋዝ አ ዋር ጦርነት ነበረ። ሶ አት ዛት ታይም በዛ ታይም ደግሞ እኔም ደሴ ነበርኩኝ እና እዛው ስለሆንኩኝ ትውልዴም እድገቴም እዛው ነው አይ ቶልድ ዩ ዛት ዋን እና በዛ ታይም ላይ ብዙ ነገሮች ሀፕን አድርገው ነበር። ላይክ አፍተር ዘ ዋር እዛው አካባቢ በተለይ የምትኖሩ ከሆናችሁ ተወለዱም ከሌላም ቦታ ነው ጊዜው ያመጣው ነገር ነበር። ሪሊጂየስ ቦታዎች ላይ ላይክ ታስሬ ከወጣሁ በኋላ እሱን በሌላ ታይምም ሰፋ አድርጌ እንትን እላችኋለሁ። ሪሊጂየስ ቦታዎች ላይ ስትሄዱ በተለይ በዛ ታይም በችግራችሁ ጊዜ ፈጣሪ ጋር በጣም ትቀርባላችሁ። እና አስተዳደጌም እኔም በጣም ሃይማኖት ላይ ቅርብ ያልኩ ሳይሆን ላይክ የሃይማኖት ትምህርት ተምሬያለሁ። የቄስ ትምህርት፣ ሰንበት ትምህርት ቤት እነዚህ ቦታዎች ላይ ነው ቆይታዬን ያደረኩት ያው ከንግዱ ውጭ ማለት ነው። እና ምን ነገሮች ሀፕን ያደርጉ ነበር በዛ ታይም ሪሊጂየስ ቦታ ስትሄዱ ላይክ ዜር ዋዝ ፖለቲክስ ፖለቲካ ነገር ነበር የሚወራው ስላችሁ የሃይማኖት አባቶች የምትሏቸው ሰዎች ሁላ መጥፎ ነገሮችን ነበር የሚያወሩት። ከዛ ውጭም ሃይማኖት ቦታዎች ላይ ማለት ነው እንግዲህ ሪሊጂየስ ኤንድ ፖለቲክስ ዜር ኢዝ አ ዲፈረንስ። ኢቭን የሃይማኖት መምህሮቼ አሁን የንስሃ አባት የምትሏቸው ሌሎችም እንደዚሁ ሃይማኖት ቦታ ላይ ያሉ ሰዎች ያው አንዳንዴ የምትረዱት ነገር አለ ቢኮዝ they have their own pain የራሳቸው ህመም ስላለ እና ጀስት መለየት ላይ ይሄ ሃይማኖትና ፖለቲክስ የሚባለው ነገር ላይ መለየት ላይ ትንሽ ችግሮች እንከኖች ነበር። ያው የሰው ልጅ እስከሆነ ድረስ እነዚህ ናቸው ደግሞ አት ዘ ሴም ታይም ሃይማኖታችሁ ላይ እንድትጠብቁ እንድትወዱት እንድታውቁት የሚያደርጓችሁ እና በሌላኛው ሳይድ ደግሞ መጥፎ ሳይዱ ማለት ነው አይታይም ብዙ ጊዜ ግን ከሃይማኖታችሁ ደግሞ እንድርቁ ሊያደርጓችሁ የሚችሉት ነገር አለ። ሶ ከዛ በኋላ እነዚህ ነገሮች ሀፕን ማድረግ ከጀመሩ በኋላ በህይወት ላይም ብዙ ለውጦች መጡ። በእኔ ህይወት ላይ
ከቤቴ ሙቭ አውት አደረኩኝ። ከዛ በኋላ ብዙም አልቆየውም። እዛ የቆየሁት ትንሽ ፋሚሊዎች ያልወጡ ስለነበሩ እኔ ጋር የነበሩ ደግሞ ቤተሰቦች የነበሩ ልጆች ሰው ሃንድል ማድረግ ነበረብኝ በዛ ታይም እና ቆየሁኝ። ከዛ ከትንሽ ጊዜ በኋላ ግን ራሴም ወጣሁኝ ከቤት እና ከወጣሁ በኋላም ወደ ሌላ ቦታ ነው የሄድኩት። ወደ ኮምቦልቻ ነበር የሄድኩት። እዛም ጋር እንደዚሁ በዛ ነው በቃ የቀጠልኩት ከሃይማኖቱ በሚል ርቄ ማለት ነው። እነዚህ በዓላት ሲኖሩ ወደ ቤተክርስቲያን ብዙም እንትን አልልም ነበረ። አይዶኖ ብቻ ድሮ ማድረጋቸው የነበሩትን ነገሮች ማድረግ ላይ ቀዘቀዝኩ። እንደ ድሮ ሊሆንልኝ አልቻለም እና ከዛ በዛው መራቄ ምን እየሆነ መጣ? እየሰፋ መጣ። ፑሽ እያደረኩበት ጭራሽ እየባሰብኝ መጣ እና ምን ነገሮች ላይ ማተኮር ጀመርኩኝ? መጥፎ ነገሮች መጥፎ ስራዎች ላይ አንዳንዴ ይፈጠር ነበረ። ኢቭን ሃይማኖታችሁ ላይ ቅርብ ከሆናችሁ መጥፎ ስራዎችን ለመለየት ወዲያው ስታዩዋቸው ትለዩዋቸዋላችሁ ያን ያክል ዲፕ ሳትገቡባቸው እና እኔ ግን እነዛን እንኳን ለመለየት አሁን ተመልሼ ወደ እምነቴ መቅረብ ከጀመርኩ በኋላ ነው እንትን ያደረኩት እንጂ ኖርማል ሆነው መታየት ጀመሩ። ላይ በእምነት ደረጃ ትልቅ ኃጢአት ሊሆን ይችላል፣ ግን ከሃይማኖት የራቀ ሰው ደግሞ ያንን ላያዩ ይችላል እና እንደዚህ አይነት ነገሮች ሀፕን ማድረግ ሲጀምሩ ጀስት ምንም ያክል እንኳን ከእምነቴ ብርቅ የተማርኳቸው ነገሮች አሉ፣ የያዝኳቸው ነገሮች አሉ። እነዛን ነገሮች ሚሞራይዝ እያደረኩኝ ኦኬ እንደዚህ አይነት ነገር ትክክል አይደል የሚለው ነገር መምጣት ጀመርና ኢት ቱክ ሚ ታይም። በመጨረሻ ሪያላይዝ ያደረኩት ግን የሰው ልጅ ወደ እምነት እንዲቀርብ ሊያደርግ ይችላል፣ በተመሳሳይ ሰዓት ግን ከእምነትም ድርቅ ሊያደርግ ይችላል እና የሰው ልጅ እንከን አለው፣ ስህተት ይሰራል፣ ብዙ ነገር ያደርጋል። በሰዎች ላይ ቤዝድ የሆነ ብሊቭ አይኖረን ሃይማኖታችን ላይ እንደዚህ አይነት ነገሮች ሊፈጠሩ እንዳይችሉ ወደፊት ያው እንግዲህ ተማርኩበት። ፈጣሪ እንግዲህ ሰውረኝ ከእንደዚህ አይነት ነገር እና አሁን ያቅሜን ያክል ካምና ጀምሮ የምችለውን ያክል እየሞከርኩ ነው ያለሁት እና አሁን እንግዲህ መስገን ነው እጸላለሁ፣ በዚሁ እቀጥላለሁ ብዬ ተስፋ አደርጋለሁ። አንዲት ነገር ላሳያችሁና ልዝጋው። እንግዲህ ቤታችን ያትታቻለች ላሳያችሁ ይቻላችሁ። ይሄ ሜዳ የነበረው እንዳለ ቤት የተሰራበት ቦታ ነው። አሁን የምንወርደው እንግዲህ በጎን አድርገን ቅድም በወጣንባት ወደዚህ ታች እዚህ ላይ ያለውን በደንብ አላሳየኋችሁም። ቢኮዝ ያው ሪሊጂየስ ቦታ ስለሆነ ለሃይማኖት ቦታ ስለሆነ ለዛ የመጣሁት ዛሬ ፎከሴ። ሌላ ታይም ግን ስራዬ ብዬ በስነ ስርዓት ማሳያችሁ ይሆናል። እየዞርኩኝ ወደዛ ጫፍን ቦታ ስላለ ታች አልሄድንም። በዚህ ታችም ብዙ አለ። ዩኒቨርሲቲያችንም ይኸው አለች እዚህ ላይ ዩኒቨርሲቲ አት ምሳ እንዳያልፈን እንግባ። በተረፈ በቀጣይ እስክንገናኝ ይመቻችሁ።